ሰላም ሰላም እንደምን አላችሁ ውድ ዩቲዩብ ቻናል የተከታታዮች፣ እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ አብረን እንጓዝ ጀምሬያለሁ፣ ጉዞ በዚህ መልኩ ማለት ነው። ዛሬ የምንጓዘው የ20 ደቂቃ መንገድ ነው ተብዬ የሄድኩበት ገጠራማ ቦታ ነው። ሰርግ ነውና እንኳንም ሂል ያላረግሽ አትሉኝም። ቅያሪ ጫማ ይዤ ነው የሄድኩት። በርግጥ ግን ሂል ጫማ ነበር መጀመሪያ ላይ ያረኩት። ያው እዛ ስደርስ አረጋዋለሁ ብዬ ሻንጣዬ ውስጥ ከተትኩት ማለት ነው። ይሄ የመንገዱ ጅማሮ ነው እና እንደዚህ እያወራን የተሳሳቀን ዘና እያልን ነበር ጉዞውን የጀመርነው። ግን እግዚአብሔር 20 ደቂቃ መንገድ አይደለም የሞት ሞት የሆነብኝ ከባዱ ጉዞ ነበር ማለት ነው። በጣም ረጅም አድካሚና የሚሰለች መንገድ ነው። የምታዩት የው ፊት ለፊት ያለው ተራራ እንዴት እንደሚያምር ምናምን እያልኩ ለጆክ ነበር ስቀርጸው የነበረው። እነሱም እንደዚህ ፈታ ብለው እያወራን እየሳቅን ነበር ጉዟችንን የጀመርነው። ነገር ግን የምንሄደው ከዛ ተራራ ጀርባ ነው ማለት ነው። አስቡት፣ ከዛ ተራራ ጀርባ። እኔ አላቅም ነበር፣ ዝም ብዬ ነው እንደዚህ አካባቢውን እየቃኘው ያው የምታዩት ተራራ ነውና ዋው ደስ ይላል ምናምን እያልኩ እያወራው ነበር እና እሱ ነው የምንሄድበት እና የሆነ ሰውዬ መንገዱን ያሳየን እዚህ ጋር እንድንጠብቀው ነግሯን ትንሽ ጠበቅናቸው ማለት ነው። ግን ያው ዘገዩብን፣ ሊመጡ አልቻሉም። አረፍን፣ ትንሽ ተጃጃልን፣ ትንሽ ተጫወትን። ይሄ ሁሉ አናቅም እዛ እንደምንሄድ አናቅምና ለዛ ነው እንደዚህ ስንንጠባለል፣ እንደዚህ ስንጫወት፣ ስንሳሳቀው፣ ስንዝናና አቤት እግዚአብሔርን እንዴት እንደሚገርም ሳስበው እና እንደዚህ በቃ ፎቶ እየተነሳን ቪዲዮ እየቀረጽን ምናምን ያምራል ቦታው። በርግጥ በጣም ደስ ይላል ምናምን እያለን እየተጫወትን ነበር። ሰውየውን ስንጠብቀው ነበር። ሰውየው ትንሽ ጭነት ምናምን ስለነበራቸው ያው ስለቅ ያሉ ሰውዬም ስለነበሩ ሊመጡ አልቻሉም፣ ዘገዩ ማለት ነው። አብራችሁን ቆዩ እስከ መጨረሻው። የምሄድበትን ቦታ ላይ ካሳያችኋለሁ ማለት ነው። ከዛን አርፈን የሚያልፉ መንገደኞች ነበሩ። ጠየቅናቸው ምናምንና መንገዱን ትንሽ ጠቆሙን። ሶስታችንም አናቀውም። አንዷ ልጅ ለመጀመሪያ ጊዜ ሄዳ ነበር፣ ግን በጦርነት ጊዜ ስለነበረ ያው ብዙም አታስታውሰው ምናምን፣ ሲሸሹበት የነበረ የቤተሰብ ቤት ምናምን ነበርና ብዙም አታስታውሰው ማለት ነው። ስለዚህ እየጠየቅን መሄድ ነበረብን እንዳይመሽብን። እየጠየቅን ጉዟችንን በዚህ መልክ እንጀምራለን ማለት ነው። ከትንሽ ረፍት በኋላ እና የሆነች ልጅ ምን ትለናለች? ለዚህ ቦታ ልንገራችሁ፣ ከተማ አለች፣ የሆነች ከተማ አለችና እዛ ስትደርሱ ጠይቋለችን ማለት ነው። ስንሄድ ከተማው ይሄ ነው፣ ያገሬ ሰው ይሄ ነው ከተማ፣ ማርያምን ይሄ ነው ከተማው። እኔ የሆነ ነገር ጠብቄ ነው፣ ይሄ ከተማ ነው። አስቡት፣ ጣቢያ ምናምን ነው የሚለው፣ ይሄ ከተማ ነው። ገርሞኝ ከተማውን አይቼ ጥሩ ነው እሺ፣ እንደምንም ይጫወቱብን ሲፈልጉ 20 ደቂቃ ሲፈልጉ ከተማ እያሉ ተጫወቱብኝና ከተማቸውን ያው ጎብኘት አድርጌ ጉድጓድ ነው ይሄ የተቆፈረ በውስጥ ለውስጥ መስመር ውሃ የሚሄድበት ነው። ጥበባቸውን ሳላደንቅ አላልፍም፣ አሪፍ ነው። ከዛ ወደ ሆኑ መንደሮች ገባ እንደዚህ። ከዛ ቁመን ለልጅቷ እንደገና ጠይቅናት ማለት ነው። አያውቁትም፣ ጭራሽ የምንጠይቃቸው ቦታ አያውቁትም። ገና እንደሆነ ነው የተገነዘብኩት ማለት ነው። ጠየቅናትኛው እዚህ ቆመን ምናምን አናገርናት። ተቆመችን። ጉዟችንን ቀጠልን አድካሚውን ጉዞ ቀጠልን ማለት ነው። እና አንዳንድ ጊዜ ልንገራችሁና ማታውቁት ቦታ ብዙም ኢንፎርሜሽን የሌለ ቦታ ላይ ባትሄዱ ነው የምመክረው። ያው ትንሽ ጂጂ ሱቅ ምናምን አለ አንዳንድ ቦታ ለፋለፍ እያላችሁ እንጂ ምንም ነገር የለም። እና ያው እኔ በቃ ስልችት ብሎኝ ድክም ብሎኝ በዛ ላይ ቶሎ ወደ ቤት መመለስ ነበረብኝ እና መመለስ አታስቡት። እኔ ደርሶ መልስ ነበር ያሰብኩት ትንሽ ነው ብዬ። ከዛን እዩልኝ፣ ይሄ ቦታ በጣም ነው የወደድኩትኝ። ማርያምን በጣም ነው የሚያምረው። የሆነ ምንድን ነው የሚባለው ፎቶሽት ምናምን ኑሯችሁ እዚህ ቦታ ብትመጡ ብትቀረጹ ምናምን ዋው ይሷስም በጣም ነው የሚያምረው። በጣም አሚዚንግ ቦታ ነው። ይሄንን ቦታ ወድጀዋለሁ። ትንሽ ቀረብ እያለን ስንሄድ ራሱ ያምራል በጣም እይታው በጣም ነው የሚያምረው። እንደዚህ አይነት ቦታ ይኖረዋል ብዬ ነው ኤክስፔክት አላደረኩም፣ ግን በጣም የሚያማምር ከዚህ የሚበልጥ ቦታዎች አሉትኝ ማለት ነው። አንዳንድ ቦታ ደክሞኝ መቅረጽ አልቻልኩም።
ያለፍኳቸው ብዙ ቦታዎች አሉ፣ ግን ያው በጣም ነው የሚያምረው ይሄኛው ውስጥ ለውስጥ ይሄ መስመር ቀጥ ያለው ለፎቶሽ ለፕሮግራም ምናምን ያው ወደ ጉዞ ሄዳችሁ ልትነሱ አይደለም፣ ግን ያው ያምራል እንደ ሀሳብ ነው። በጣም ነው የወደድኩትኝ። ጉዟችን ቀጠልን በዚህ መልኩ ሰዎችን እየጠየቅን ማለት ነው። ይገርማችኋል የሆነ ቦታ ስንደርስ ነግራችኋለሁ እና የሆነች መልካም ሴት ያጋጠመችን ማለት ነው። እና ይሄድን ጠየቅናት የገለቤቴስ ነው ምናምን እያለን ማለት ነው። ከዛም ነገረችን ማለት ገና ናችሁ ልጆች ኑ ግቡ ምናምን ብላ ሰርግ ነበርና ሰርጉ ላይ ጋብዘችን እንድንበላ ምናምን። እኔ ግን አልቻልኩም። አይ ሆዴ የተረገመ ሆድ አይደል፣ አልቻልኩም። በቃ ቶሎ ደርሰን ሰርጉ ላይ መመለስ አለብን ብለን ስለወጣን ከቤት ኖ ምናምን ብለን አመስግነናቸው፣ ያው ደግነታቸውን ሳልናገር ማለፍ ስላልፈለግኩ ነው። መልካም ሴት ናት ስታምር፣ የኔ ውድ አያት የመሰለች እና አመስግኜ ቴንኪው ብለን አለፍን ማለት ነው። አሁንም አልገባንም የት እንደምንሄድ ማለት ነው። አልገባንም ገና አንደርስታንድ እኮ አላረግነውም። ጉዟችንን ገና ነው፣ ጅማሮ ነው በሉ። የአንድ ሰዓት የሚወክል አይ ቲንክ ተጉዘናል፣ ግን ምንም አልነካካ ነው፣ ገና ነው። ከዛ ውስጥ ለውስጥ መስመር እዚህ አካባቢ ነበር ሴትዮዋን ያገኘናት እና በዚህ ሂዱ ብላን ውስጥ ለውስጥ እያሳየችን ነበር። በዚህ በኩል ይሄድን ሰርጉን ሳንገባ አልፎብን እንደዚህ ሄድን እና አንዳንድ ቦታዎች ያው ሁሉንም መቀረጽ ስለማልችል ይደክመኝም ሰለቸኝም ስለነበር ያለፍኳቸው ነው ማለት ነው። እዚህ ቦታ ደረስን። ማምላክን በጣም ነው የሚያምረው፣ በጣም ማለት ነው። የሆነ ባህር ነገር ነውና በጣም ነው የሚያምረው። የውዩት የሆነ ድንጋይ የተደረደረ ድንጋይ ያለ ቁጭ የምትሉበት የሚመስል የውዩት ከፊት ለፊት ማለት ነው። እንዴት አባቱ እንደሚያምር በቃ የሆነ በቃ ቦታው ተመቻችቶ አሪፍ ቦታ ቢሆን ጥሩ የመዝናኛ ቦታ ነበር የሚሆነው። ምን ይደረግ እንግዲህ ብቻ ያምራል። የሚያምረውን ነገር እያሞጋገስን ጉዟችንን አሁንም ቀጠልን። እየጠያየቅን ቀጠለን ማለት ነው። ተራራውም ለፊት ያየኛል፣ አየዋለሁ፣ እኔ ቀርጸዋለሁ። ወደዛ እንደሚሄድ አላቅም፣ እሱ ያየኛል፣ እኔ የማየዋለሁ ማለት ነው። ተሸዋወድን። የምንሄደው ግን ከዛ ጀርባ ነው። ገና ጉዳችን ገና ነው። ተራራውን ተሰቅለን እንወርደው ነው ማለት ነው። አስቡት ግን እዩት፣ ይሄን ባህር እዩት። ከዛ ደግሞ ነጫጭ የሚያማምሩ ወፎች አሉ ማለት ነው። ቆዩ አሳያችኋለሁ። ደስ የሚሉ ወፎች እኔ ከጀርባ ቀረውት እኔ ነኝ። ለምን እየቀረጽኩ አንዳንድ ቦታዎች ማለት ነው። ከዛ ደስ የሚለው ነገር እዚህ አካባቢ ያው ስንሄድ ሰዎች አገኘን፣ ወደ ሰርጉ የሚሄዱ ሰዎች ናቸውና ከዛም በቃ አያውቁንም፣ ግን በቃ ሰላም ብለውን ምናምን እንዴት ናችሁ ምናምን ብለው ጠይቀውን ብቻ ደስ የሚሉ ናቸው። ሰላም ብለው ምናምን ሁሉንም አለፉ ማለት ነው። አላውቀውም ምናምን የሚባል ነገር የለም። አቤት ያገር ሰው ደስ ይላል። ብቻ ግን ባህላቸውን ወጋቸውን ያልተው እናት አባቶቻችን እግዚአብሔር ምድር የሚባለው ላይ ጸጋውና በረከታው ያብዛላቸውና የሰላም እያሉን ወደ ቤት እያሉን ብቻ መልካም ማህበረሰብ ነው ያየሁት። አሜዚንግ እያልኩኝ ውስጥ ለውስጥ ቀጠልን። ባህሩ ግን እኔ ሄዳለሁ፣ መንገዱ እሱ ተመልሶ በፊት ለፊት ይጠብቀኛል ማለት ነው። እኔ ሄዳለሁ፣ እሱ እንደገና ፊት ለፊት ይጠብቀኛል። እዚህ ጋር ትንሽ እየያዘኝ ነው። የለበስኩት ሽፎን በጣም ሰፊ ነውና በቃ ያጣብቀኛል ከአንዱ ሾው ጋር እያማረርኩ እንደዚህ መንገዳችንን ቀጠልን። ሲጀምር ማለት ነው መንገዱ የሚጀምረው ከአሁን በኋላ ነው። እስቲ ነው አልሄድንም ማለት ነው። እግዚአብሔር ይስጣቸውና እንዲህ ትልቅ ሴት ናቸው። ላይክ ልንጠፋ ነበር። እዚህ አካባቢ የቦታ ስህተት አጋጥሞናልና አንድ ሴት ነች አግኝተናት፣ አጋጣሚ እሷም ወደ ወደምንሄድበት ሰርግ ነበረች እና አብሬያችሁ ልሂድ ነው ምናምን ላሳያችሁ ብላን አብረናት ጉዞ ጀመርን። ሰዓት ናት ግን አትቻልም። እንዴት እንደምትነካው መንገዱን ለቻ እቺ ነች ደግሞ ትለኛለች ማለት ነው። ያኔ ለፈለፍኩት መለፍለፍ እኔ ነው የማውቀው ማለት ነው። እኔ ብቻ ነው የማውቀው። ማርያምን ብለፈልፍ ባጉረመርም እናቴ ብል አባቴ ብል ሁሉም የሉም፣ ቤታቸው ናቸው። ማን ይድረስልኝ ማለት ነው። ይሄማ ኖርማል መንገድ እኮ ነው። ይሄ ኖርማል ነው። አስፋልት በሉት አስፋልት። ጉዟችን የሚጀምረው ተራራው ላይ እሱም ያየኛል፣ እኔም አየዋለሁ ማለት ነው። አሳያችኋለሁ እስከ መጨረሻው ይዩልኝና ማርያምን እኔ የገረመኝ ደግሞ ሌላ ነገር ልንገራችሁ።
ቅርብ ነው። ላይክ አሁን የመጣንበት ስትመጡ ነው እንጂ የምታገኙት መኪና ወደ ቤት ለመመለስ ለበኋላ የሚሆን አይነት መንገድ አይደለም። እና የኋላኛው የተመለስንበት ደግሞ ይብሳል ማለት ነው። ተራራ ነው፣ ይብሳል። ስንት ሰዓት ተጓዝን መሰላችሁ? 4 ሰዓት ተጉዘን በቃ የሚባለውም የማይባለውም ስንት ነገር ብዬ ጨርሼ እልሄን እንደዛ እያልኩ ነው ያለፍኩት። እግዚአብሔርን በጣም በቃ ድክም የሚያደርግ መንገድ ነበረ። እንደገና ዩት አሁን ወደ ተራራው እየተጠጋን ነው። ችለች ሴትዮዋ አብራ ነው የተጓዘችው። እዚህ ሪስጣት ቴንኪው የኔ ውድ እናት። መጨረሻ ላይ አልቀረጽኩትም፣ ምንም መቅረጽ አይመችም ወደ ተራራውና እዩት፣ ሴትዮ እየወረደች ነው የቀረጽኩት፣ ላይ ሆኜ ወጥቼ ማለት ነው። ተራራው ማለት ይሄ ነው በቃ ያለሁት እኔ ተራራው ላይ ነው። ሴትዮዋ እኮ ጭራሽ አትታይም። ዙም አድርጌ ነው ማሳያችሁና ጫፍ ተራራ ላይ ሆኜ ነው የቀረጽኳት፣ ከቤቱ ትንሽ ወረድ ብዬ ማለት ነው። እዩልኝ፣ ርቀቱን እዩልኝ። ይሄ ሁሉ ነገር በጥስጥስ አድርገን ነው የመጣ ነው።